ሌላ ማነሳብ ከፎርካስቶች በነገራችን ላይ ተመልሼ በጣም ላያቸው ሞክሬያለሁ። የሚገርም ፎርካስቶች ነበሩ። እኔ ግን ከማረሳቸው ሌላ ጃዋርዬ በሚል ርዕስ የጻፍከው ነገር ነበር። በዛ ርዕስ የጻፍከው ጽሁፍ ዛሬ እንግዲህ ዋጋ የለገሰ በረከት መሆኑ ከተረጋገጠ በኋላ ብዙ ነገሮች ላነሳብህ ይችላሉ። ግን አንዱ ማነሳብህ ይህንን ነው። በዛ ጽሁፍ በሚደንቅ ሁኔታ አገር ሰላም በሚመስል ሰዓት ላይ የጃዋር የፖለቲካ እንቅስቃሴ በዚህ ከቀጠለ መታሰሩ እንደማይቀር ምናልባት ይሄ ግብግብ መጨረሻው ስቴቱ ጋር የሚሆን ግብግብ መጨረሻው እስር እንደሆነ እና የሆነ አይነት ሰሙዌር ከዚህ በፊት ያየው ፊልም እስኪመስል ድረስ እርግጠኛ ሆነ ገምተ ይልቁንስ ቢያቀዘቅዘውና ለኢትዮጵያ ፖለቲካ ምናልባት ግብግቡን ቢያቀዘቅዘውና እሱም በቀጭን መስመሯ ውስጥ ቢያልፍ ኮት እያረኩ አይደለም ሀሳቡን ነው ቢያልፍ እንደሚበጅ ሁሉ ተንብየ ነበር ወይም ፎርካስት አድርገ ነበር እና ያገምትህና ማስጠንቀቂያ ዋጋ የለገሰ የብልጽግና ሰው ነው ተብሎ እስኪገመት ድረስ ወይም እስኪደመደም ድረስ አድርገዋል። ተሰምቶ ነበር። ይህንን አንተ ሰምተው ነበር? ይህን ጉምጉምታ እኔ ኦነግም ተብዬ ስለማቅ ተቀብየዋል። እንደዛም ተብዬ ያውቃል። እኔ ግን የገረመኝ ልንገራ መንግስት ይኸው ይህንን አስበው እንደነበር ማሳያው ብለው እኮ ይኸው ማረጋገጫው በቃ ይኸው ብለው ጠቅሰውባቸዋል። ቀድሞ ብለውታል። ከዛ መንግስትም አሳዘነኝ ያን ለራሱ ያላሰበው ጣጣ ውስጥ ገብቶ እኔ ግን ከዚህ መነሻ እንደዛ ያስታውቃል። ለምሳሌ ጀዋርም ቀላል ሰው ስላልሆነ ጀዋር አነበብኩት በነገር ላይ መጽሐፉን። እሺ ሪሊ የትኛውን ኮፒ እንደሆነ እኔ እንጃ እንጂ አይ ነው በጣም ብዙ ቨርዥንስ አሉ ተብሏል። የትኛው እንዳነበብ ነው ባናውቅ ሃርድ ኮፒ አይደለም ያነበብከው? ሃርድ ኮፒ አይደለም ከየት አገኘዋለሁ? የለም መሰለኝ። ኤኒዌይ ኬንያ ምኖር አስመሰልሽ እኮ እንደነ እንትና እኔ እንኳን ገራሚ መጽሐፍ ዳታ ቤዝ አላሳየውም እንዴ? ተው እንጂ እሱ ላይ ኢትዮጵያ ሆኜ እሱ ያው በሶፍት ኮፒ ነው። አይ ነው በሶፍት ኮፒ ነው። ምርጥ መጽሐፍ ስብስብ ያለው ተመስገን ደሳለኝ ብቻ ነው ነግሬያለሁ። አላውቅም። አይ በጣም ኦኬ፣ እናወራለን በኋላ። የኮሌክሽንስ አሉት? ውይ በጣም ደስ ጥሩ ነው። በእናትህ ፀጉሬን እያከኩ እንደዚህ ጠቁ አውሰኝ ይለዋለሁ ስነግር እና ግን ወደ ጉዳያችን ስንመጣ ከሱም ቀላል ሰው አለመሆን ጋር ስታየው የፓወር ፖለቲክስ ደግሞ ኢትዮጵያ ውስጥ ከኋላ ጀመረ ስታየው እሱ ልጅ መጨረሻ ያለ ሊሆን እንደሚችል ግልጽ ነው ሁኔታው። የተባሉት ጉዳዮች በዛ ደረጃ ይፈጠራሉ ብዬ ባልገምትም እንደዛ አይነት ኪዮስ እኔ በጣም ኪዮስ ይደብረኛል። አይ ነው ፖለቲክ ግን ያው ደግሞ አናርኪዝም ምናምን የተለመደ ነው ኢትዮጵያ ውስጥ ነግሬል ያኔ ቲፒኤልኤፍ የትግል ዘመን ምናምን አዲስ ፓርቲ ሊያቋቁሙ ምናምን ሙከራ ያደረጉ የነበሩ ሰዎች አሁን ከትላንት ወዲያ አነርኪና ምናምን የሀፓዊ አሁንም ኢትዮጵያን ያድናታል ብሎ ቦምብዛዚ ዚያፍንድት የሆነ ነገር ማድረግ ይቻላል ብሎ የሚያምን ግሩፕ እንዳለ ታውቃለህ። ያኔ ከዛ የጀመረ ነው ነገር አልተለወጠም ምናምንና በአነርኪ በኪዮስ በምናኔ ብዙ አላምንም። ጃያንትም ስለሆነ ልጁ በቃ ወይ በፕሎት ወይ በሆነ ወይ በምና ወይ በራሱ በሚፈጥረው አካባቢ ፕሎት ነገሩ ያስፈልገውም ነበር። ጃዋሪያን ትንሽዬ ልክ ያሉ ነገሮች ነበሩት የሚሄድበት ፓወሩን በትክክል እንትን አላነበበውም። የኢትዮጵያን የፖለቲካ ደግሞ እኮ የሚደንቀኝ ነገር ማለት እዛ ጽሁፍ ላይም ተቀሽዋል። እኔ ጃዋር ድሮ ነው ሲጽፍ ማቀው እንደዛ አይደለም አረዳዱ ሲመስለኝ ሲያየው ሼክ እንትን ነው ምንድነው የረጋ ነገር ስላልሆነ ሲያየው የሆነ ምናምን ደህንነት ቁልፍ ቦታ ያሉ ሰዎች ማዘዝ ይችላል። ኦሮሚያ ምናምን ያክል ትልቅ ምናምን ማድረግ ይችላል። ያ ኔትወርኩ ምናምን አልወደቀም ስላየው በቃ ተወሱም ሊሆን ይችላል። ይሄ ልጅ እሱ ይመስለኛል እንጂ ያሳሳተው ያ ቃል ስለ ፓወር ካልኩሌሽን በምን ብለህ ብትጠይቀኝ እኔ ነግሮኝ አድምጬው ምናምን ሳይሆን ኦፕራይድ የሚል አንድ ዌብሳይት ነበረ ከዚህ በፊት እነ መሐመድ አደሙ ይመስሉኛል ማኔጅ ያደረጉት የነበረው ፋውንደሮቹም እነሱ መስለኝ እና ወላሉ ምናምን የሚጽፉበት ፋውንደሩ ግን መሐመድ አደም ነው። ኩል ጋይ ደስ የሚል በጣም ጠፍቷል። እሱ ራሱ የለም መጥቶ ነበር ኢትዮጵያ መጥቶ እንደነበር አውቃለሁ። ብዙ ሚስጥሮች ነግረውን ሄደው በተወሰነ አርቲክል ምናምን እሱ ጠፍቷል። እሱ ደስ የሚል ኩል የተረጋጋ ልጅ ነው ምናምን አወላሉ አሁን ይታወቃል። አንታይ ምናምን ሆኖ አላ እዛ እነሱ ይጽፏቸው የነበሩ እንትን ላይ ይሄ በተለይ የኦሮሞ ብሔርተኛ የምትላቸውን የኢትዮጵያ ፖለቲከኞች ፍሬማቸውን በደንብ ትረዳዋል። እዛ ላይ ይጽፍ ነበር እሱ ስለ እንትኖች ስለ መቀናጀት አብሮ ስለ መስራት
የኢትዮጵያን ፖለቲካ ስለማመብ ስለ ናይል ፖለቲክስ የጻፋቸው ነገሮች አሉ። እነኚህ ፌክ ስለሆኑ ጥምረቶች እነኛ እንዴት እንደማያዋጡ የቱ ጋር እንዳለ ፓወር ምናምን አይቶታል። መጣና ግን ሲያየው እንደተባለ ያኔ ለብ ነው ቲፒኤልኤፍም ሳይድ ያዘ ምን አለ ሲያየው ትነጋገራለህ ከነሱም ጋር ታወራለህ። በቃ ፓወሩን አዲስ አበባ ስታያትም ታጓጓለች የሆነ ነገር ባዶ ሆኖ ስታየው እንደዛ ነው። ባይዘው የፓወርን ቴምፕቴሽን መሸከም አይችልም አንድ ሰው። እሱ ላይ ግን ያን ስላልገባ ይወጣና የሚያወራቸው ነገሮች ምናምን ስሜታዊነቱ ያኔ ደስ ስላላሉኝ ማብቂያው እንደዛ ሊሆን እንደሚችል ገምቼ ነበር። ከዛ በጣም የሚያዝናናኝ ያ ሆነ አፕን አረገ። ከዛ በኋላ ግን ወጥተው ቄሮ ይሄን ያለካ ኢረሌቫንት ነው ይሄን ያለካ ፓወር የለውም ምናምን የሚሉ ሰዎች ሰማሁኝ ነው ያኔ። እዛ ጽሁፌ ላይ ጠቅሼዋለሁ። ኢረሌቫንት ከዚህ በፊትም አይቼ ሞብ ሀገር መርቶ አያውቅም። በነገር ላይ ሲስተሙ መውደቁ ሲታወቅ ነው ሞብ ስራ ላይ የሚውለው። ይሄን ማወቅ አለብን። ሞብ የመጨረሻው ኔል ነው ኮፊኑ ላይ እንጂ ይሄ በግሩፕ አድርገህ መርቶ አያውቅም። እንደ ኢትዮጵያ ሞብ አይመራም። በቃ ልክ ስቴቱ ሲያበቃለት ቲፒኤልኤፍ ሲያበቃለት ነው ጉዳዩ እየበሰለ መጥቶ ራሱን በራሱ በልቶ ጨርሶ ሲወድቅ አሁን ያ የጠረጋ ስራ ለጠረጋ ደግሞ አመፅ ግሩፕ ምናምን ስለሚያስፈልግ ጠርገት አስወጣለ የወዳደገው። ደርግ ላይ ማፕን ያደረገው ይሄ ነው። ኃይለ ሥላሴ ላይ ማፕን ያደረገው ይሄ ነው። ገብቷል። ሶ እንደዚህ ስትለካው በፓወር ፖለቲክስ የጨዋር መጨረሻ ያ ሊሆን እንደሚችል ገምቻለሁ። ከዛ ደግሞ እንደ እንትኑን እንዳነበበ ሰው የሆኑ አንዳንድ ነገሮችም ከቅርቡም ካሉ ሰዎች ውስጥ እንደሚሰማውም እንደማቀው ምናምን ነገር ሳየው ደግሞ የሚጠቅም ሰው ነው ብዬ ስለማስብ ነው አሁንም ድረስ ያ ስለማ ያኛውን ጽሁፍ ጻፍኩኝ። ራሱን ግን ከወጣ በኋላ ዝም ከእንትና ጋር ያደረገውን ኢንተርቪው አይተዋል? ከማን ጋር? ከደረጀ ጋር። ኦፍ ኮርስ ደረጀ ከመታሰሩ በፊት የነበረው ጀዋር አሁን ደግሞ ተመልሶ መጥቷል። ያ በጣም ኢንትረስቲንግ ግን ደግሞ ሌላ ጀዋር መጥቶ ነበር ከደረጀ ጋር ኮምፕሊትሊ ሌላ ሰው። ይሄ አሁን ምትላቸው አንፕሬዲክተብል ነው ግን ጀዋር በዚህ በጣም አሁን ደግሞ ተመልሶ ያኛው ጀዋር መጥቷል። ግን እዛ ላይ ምን አለ? የኢትዮጵያ ነው ዲሞክራሲ ስተንትድ ነው። የሚገርም አገላለጽ ተጠቀም። ከደረጀ ጋር የቀነጨረ ስለሆነ በቀላሉ አይፈርስም። የሆነ ግንችር ነገር ብሎበታል። ደስ የሚል ሰው አንተ ደስ እምልህ እኔ አዘ ፐርሰን ብዙ እንዳየው የሚፈቅዱ አጋጣሚዎች ብዙ አሉ። እንዳየው ስለ በመገናኘት ውስጥ ሳይሆን ከሩቁም አንዳንድ ሰዎች እንደ ሰው እንድታያቸው እድሎች ይፈጠራሉ። እንደውም ይልቁንም ፐርሰናሊ የሚያውቁት ሰዎች የሚሉኝ ነገር የሂውመን ሳይዱን ብዙ ሰዎች ይነግረውኛለሁ እንጂ አደባባይ ላይ ብዙ ጊዜ ሂውመን ሳይዱ እንድታየው እድል አይሰጥም። አሁንም የሆነ እንግዲህ ያየው እንትን አለው የራሱ ሳይድ ምናምን መጥቶ አሁን ደግሞ እኔንም ደግሞ ይሄንን ብትጠይቀኝ አሁን ሌላ ያኛው ያ በፊት ደግሞ የምናውቀው አይነት መጥቷል። ይኖረዋል የራሱ ካልኩሌሽኖች ግን እንትን ግን አይደለም ብዙ ግን የሚያስኬድ አይመስለኝም።